ዜና እጅግ በጣም በሚገርም ሁኔታ መላው ኢትዮጵያውያንን የሚያሳዝን ነው። የአክሱም ሙስሊሞች አሁን ባጋሩት መልእክታቸው መሰረት የምንም አይነት የአዛን ድምጽ በአክሱም ከተማ ውስጥ መስማት አንፈልግም፣ እኛ እንድትኖሩበት እንጂ አክሱም ላይ ከፍተኛ ተባለ የአዛን ድምጽ የምታሰሙበትና የምትረብሹበት ምንም አይነት ምክንያት የለም። አይ የምትሉ ከሆነ ሳውዲ አረቢያና ወይም ደግሞ ሌሎች የአረብ ሀገራት ሄዳችሁ ኑሩ የሚል ምላሽ ከአስተዳደሩ መሰጣቶች ተከትሎ በሰሞኑና ባለፉት 2 እና 3 ዓመታት ላይ ከፍተኛ ተባለ ውርጅብኝ ሲወርድባቸው የነበሩ ተማሪዎች ትምህርታቸውን ያቋረጡበት በሂጃባቸውና በኒቃማቸው ምክንያት ቤተሰቦቻቸውም ሁሉ የተንገላቱበት ከፍተኛ የተባለ ንቅናቄ አሁንም በዚህ መልኩ መሆኑ እጅግ በጣም አሳዛኝ አድርጎታል። ይህን ተከትሎ እንግዲህ በዓለም አቀፍ ደረጃ ላይ አሁንም ተጽዕኖ የፈጠረውና እጅግ በጣም በርካቶችን ያሳዘነው ተግባር አሁንም እንደቀጠለ ከአክሱም እየተሰማ ይገኛል። በአክሱም ሙስሊሞች ላይ የሚደርሰው ማንኛውም አይነት ጥቃት፣ ማንኛውም አይነት እንግዲህ ከፍተኛ የተባለ በደል አሁን መታገስ ከምንችለው በላይ እየሆነ ነው ብለው አጋርተዋል። ይህን ተከትሎ ለአክሱም ሙስሊሞች መላው የኢትዮጵያ ሕዝብ መስጠት ያለበት ነገር አክሱም ማነች? አክሱም ከየት ሀገር ነው የፈለቀችው? አክሱምስ ደግሞ በየትኛው የግዛት አስተዳደር ውስጥ ነው ያለችው? የእውነት አክሱም ኢትዮጵያ ውስጥ ነች ነው? የኢትዮጵያ ሕዝብም ያስተዳድራት ወይም ደግሞ በኢትዮጵያ መንግስት የምትታስተዳደር አካባቢ ነች? ይሄንን ጥያቄ መልሱልኝ። እኔ እንደሚመስለኝ ከሆነ አክሱም ከኢትዮጵያ መንግስት ውጭ እንደሆነች እያሰበች ነው። አክሱም የትግራይ ክልል አስተዳደርና እንዲሁም ደግሞ በኢትዮጵያና በፌዴራል መንግስት ላይ የማይስተዳደሩ የተለያዩ አንቀጾችና ህጎችና የፌዴራሊዝም እንዲሁም ደግሞ የሃይማኖት መቻቻል ህጎችን በጠቅላላ እየተጣሱበት የሚገኝ ቦታ ነው። ይህን ተከትሎ በአክሱም የሚገኙ ምስሎች ነጻነታቸውና እንዲሁም ደግሞ ፍትሃዊ የሆነ ሰብአዊነታቸው እስካልተገበረላቸው ድረስ በመላው ኢትዮጵያ ያሉ ህዝቦችም ሌሎች እምነቶችም እጅግ በጣም ከፍተኛ ተባለ አደጋ ላይ መሆናቸው የሚያሳይ ምልክት ነው። ይህን ተከትሎ በመላው ኢትዮጵያ ውስጥ የሚገኙ ሙስሊም ክርስቲያንና ፕሮቴስታንት ተቻችለው በሚኖሩባት ምድር ላይ አክሱም ላይ ምንም አይነት እንግዲህ የአዛን ጥሪ አንሰማም፣ የአክሱም ሙስሊሞች ልትኖሩበት እንጂ አዛን ልታሰሙበት ተሰግዱበት አይሆንም የሚሉ አይነት መልእክቶችን የሚያስተላልፉት እነሱ ማን ናቸው? በእውነት በሌሎች ሙስሊም ሀገራትና በተለይም ደግሞ የሙስሊም ግዛቶችና የሙስሊም ክልሎች የክርስቲያን ቤተክርስቲያኖች የሉምን? ለዚህ ጥያቄ መስጠት ትችላለችን? አክሱም ማነች? አክሱም በኢትዮጵያና በፌዴራላዊ አገዛዝና በፌዴራል መንግስት ስር እስከሆነች ድረስ የፌዴራሊዝምና የህዝብ ተወካዮች ምክር ቤት ያወጣውን ህግና ደንብ እንዲሁም ደግሞ የፌዴራሊዝም የሚፈቅደው መልክ የአክሱም ሙስሊሞች መብታቸውና ህጋቸው ተጠብቆ ሰብአዊነታቸው ተከብሮ የማይኖሩበት ምክንያት ምንድን ነው? መንግስትስ ይህንን ህግ የማያጸድቅበትና ለአመታት የተንገላቱ ተማሪዎችን መፍትሄ የማይሰጥበት ጉዳይስ ምንድን ነው? በዚህ ጉዳይስ ላይ በኋላ በዚህ ጉዳይ ላይ በሚነሱ በማንኛውም ጥያቄዎችና እንዲሁም ደግሞ የህዝብ ለህዝብ ግጭቶች ማን ነው ተጠያቂ? የዚህን ምላሽና እንዲሁም ደግሞ ሌሎች ምላሾች መስጠት ያለባቸው በተለይም ደግሞ የሰላም ሚኒስቴር ይህንን ጉዳይ በአስቸኳይ ፈቶ ህዝቡን ማረጋጋት እንዳለበት ይሰማኛል። ለተጠናከረው ዘገባ ራሞ ኢንተርናሽናል ነበርኩኝ። መልካም